አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እናንተስ እንዴት ሰነበታችሁ? አላህ ባላችሁበት አላህ ይጠብቃችሁ እላለሁኝ። ሰሞኑን ጠፍቼ ያለው አልተመቸኝም። ያው ዛሬ ብቅ ብያለሁኝ እና ዛሬ ያው ትንሽ ያው ጊዜም ስላለኝ ሰሞኑ አልተመቸኝም ነበረ። ዛሬ ሆነችም ጊዜ ያገኘውኝና ያው ብቅ ብያለሁ እላችኋለሁ። እና ዛሬ ምን ይዤላችሁ መሰላችሁ የመጣሁኝ? ያው አይታችሁም ይሆናል እነ ውቤና ናሂ ማለት ነው። እኔ በጣም አሳዘኑኝ ወላሂ። እነ ሩታና እነ አብርሽን ያን እነሱ ደግሞ እኔ በጣም ደስ የሚሉኝ ልጆች ነበሩ እነሱ ማለት ነው። እና ትዳራቸው በጣም ደስ የሚሉ ልጆች ነበሩ። እና አሁን ሳየው በጣም ሊያሳዝነኝ የእነሱ ትዳር ያው አይታችኋል። ለዚህ የበቁበትን ጉዳይ አይታችኋል። በየጊዜ ይፈታሉ ሲባል አንድ ደግሞ ንፋስ ከገባ ይሄ ነው መጨረሻው። እና አንዱ ተሸናፊ አንዱ አሸናፊ ካልሆነ ሁለቱም አልሸነፍ ባይም የሚሉ ከሆነ ይሄ ነው መጨረሻው የሚሆነው። እና መጀመሪያ ልጅቷ ነች፣ ያቺ ልጅ ናት እንግዲህ በመሀላቸው ንፋስ ያስገባችባቸው። ያው እስከ ዛሬ ደግሞ ለዚህ ደረጃ ደርሷል። እና አሁን ደግሞ መጨረሻ ላይ መታረቂያቸው ጊዜ ሲደርስ ያው ወንድምየው መጡ እና በጣም ያው በጠበጣቸው። እንግዲህ ዛሬ አሁን ተፋተናል ብሎ ቀርቦ ሚዲያ ላይ የሚያወሩት ነገር አይቼ በጣም አሳዘነኝ። እና አላህ ትዳራቸው አላህ ይመልስላቸው ነው የምለው። እና እሷ በጣም አዝናለች። ሴት ልጅ አይደለችም እንግዲህ በጣም ነው ያዘነች። ምንም ቢሆን ወንድ ልጅ እኮ ይሻላል። ሴት ልጅ አንድ ህይወቷ ከተበላሸ በተለይ ወልዳ ከተቀመጠች ይኸው ነው ሌላ ህይወት ያው እንግዲህ ባትወልድ እንኳን ልታገኝ ትችላለች። ልጆች ይዛ ሌላ ትዳር መመስረት ማለት ከባድ ነው። እና አላህ አሁንም ይመልሳቸውና አላህ ያንዳርጋቸው ነው የምለው። እና በጣም አሳዘኑ። እና በአሁን ጊዜ መጋባት መፋታት ሆነዋል። በተለይ ሚዲያ ላይ ያሉ ልጆች ደግሞ በጣም ፈተና በዝቶባቸዋል። አላህ እንግዲህ ይጠብቅላችሁ ትዳራ